ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳን ቢሆን አማትባችሁ መግባት፣ ውላችሁ ወጣችሁ እንኳን ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰዋውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል። የትም ቦታ ላይ የሥላሴን ስም ምን ማድረግ ነው? ማህተም ማድረግ ማለት። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄ እውነት የለም አለው። የራሱን የቻለ አጠራር። ጌታዬ ኢየሱስ ክርስቶስ ሆይ ምን በለኝ ማረኝ ነው። ጌታዬ ኢየሱስ ክርስቶስ ሆይ ወይም በግዚኦ መሐረነ ክርስቶስ። በቴዎሎጂ ትምህርት ኦ ሎርድ ጂሰስ ክራይስት ዘ ሰን ኦፍ ጋድ ሃቭ መርሲ ኦን ሚ የሚባለው ማለት ነው። በዓለም አቀፍ ቴዎሎጂ ሁሉ ይታወቃል። ሎርድስ ፕሬየር ነው የምትባለው። የጌታ ጸሎት ነው የምትባለው። የጌታን ስም ተጠርታ የምትጸለይ ጸሎት ነው። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። ከዛ የክርስቶስን ሕግ ማንበብ፣ መጠበቅ፣ መጸለይ፣ በሱ መንገድ መሄድ ማለት ነው። አምስቱ መመላለሻዎች ማለት ልጅነትን መጠበቅ፣ መጠመቅ። የመጀመሪያው መጠመቅ ነው፣ መስጢረ ጥምቀት። ሶስተኛዋ መመላለሻ ከዛ ልጅነትህን መጠበቅ ነው፣ እንዳይነጥቅህ የእግዚአብሔር ልጅ ከመሆን የሚያጎድልህን ነገር መጠበቅ ነው። ከዛ ቅዱስ ሥጋውን ክቡር ደሙን አዘውትሮ መቀበል